በአማራ ክልል ጥራቱ ደህንነቱና ፍትሃዊነቱ የተረጋገጠ የጤና አገልግሎት ለህብረተሰቡ ለማዳረስ ከፍተኛ ጥረት እየተደረገ ይገኛል። በክልሉ የሚገኙ ጤና ተቋማት በሕክምና ግብአት አቅርቦት፣ በመሰረተ ልማት፣ በሰው ኃይልና በሌሎች ግብአቶች እንዲሟሉ በማድረግ የጤና አገልግሎት ተደራሽነትና ጥራት እንዲጨምር ትኩረት ተሰጥቶ እየተሰራ ነው። እንዲህ እንደዛሬው የጤና ተቋማት በሰው ኃይል፣ በሕክምና መሳሪያ፣ በመድኃኒትና ሌሎች ግብአቶች በአግባቡ ባልተደራጁበት በየተቋማቱ የሕክምና አገልግሎት ፈልገው የሚመጡ ወገኖች ላልተፈለገ እንግልትና ወጪ ሲዳረጉ እንደነበር ተገልጋዮች ይገልጻሉ። አገልግሎት አሰጣጡ በጣም ደካማ እንደነበረ፣ የነበረው መስተንግዶ መሰረታዊ ችግር እንደነበረበት፣ እዚህም አገልግሎቱን ለመውሰድ የሚደረገው ጥረት ዝግጁነትም ሆነ ተስፋ ያለ ውጤት ማንጣት ላይ ችግር የነበረበት እንደነበረ በዚህ በግቢው ውስጥ በሚሰጡ መስተንግዶ ብቻም ሳይሆን በየትኛውም ከተማ አስተዳደሩ በሚፈጥራቸው መድረክ ላይ ማህበሩ ከሰቦ አንዱ ችግር ብሎ ከሚያነሳቸው በዚህ በሆስፒታል ላይ የሚነሳ ችግር እንደነበረ የቅርብ ጊዜ ትዝታ ነው። በፊት አሁን አልጋ ችግር ነበር፣ ያስተናገድ ችግር ነበር፣ ሽታ ነበር፣ ሰዎች አልጋ ያገኙ ውጭ ላይ የተኙ ብዙ ጊዜ አይተናል። የህብረተሰቡን ፍላጎት ሊያረካ የሚችል የጤና አገልግሎት ጥራትና ፍትሃዊ ተደራሽነትን ወደ ላቀ ደረጃ ለማድረስ የሚያስችሉ የተለያዩ ሪፎርሞችና ኢኒሼቲቮች ተቀርጸው ተግባራዊ እየተደረጉ ይገኛሉ። ከእነዚህ መካከል የሆስፒታሎች ጥምረት ለጥራት አንዱ ነው። የሆስፒታሎች ጥምረት ለጥራት በሆስፒታሎች መካከል እርስ በርስ የመማማር የመተባበርና የመደጋገፍ መርሆችን በመከተል ከ2004 ዓ.ም ጀምሮ በመተግበር ላይ ነው። የሆስፒታል ኢንዱስትሪውንም የበለጠ ለማሻሻልና የጤና አገልግሎቶችን በሆስፒታሎቻችን ተደራሽ ለማድረግ እንደ ጤና ሚኒስቴር እንደ ሀገርም የሆስፒታሎች ጥምረት ለጥራት በሚል አዲስ ኢኒሼቲቭ ከ2004 ጀምሮ እየተተገበረ ነው ያለው። እንግዲህ ዋናው የሆስፒታሎች ጥምረት ለጥራት ትልቁ ዓላማው አገልጋዩን ባለሙያ እና የሚመራውን ሊደርሺፕ ከማህበረሰቡ ጋር ማገናኘትና የጤና አገልግሎቶችን ተደራሽ ማድረግ እንዲሁም ጥራታቸውን በጠበቀ መንገድ ለሁማን ወይም ለደንበኞች በተገቢው ሰዓት እና በተገቢው ጊዜ እና መሆን ባለባቸው መንገድ ተደራሽ እንዲሆኑ በማድረግ የደንበኞችን እርካታ ማሻሻል፣ በተለይ አሰራሮችን በማሻሻል የባለሙያውን ለሁማን ያለውን ምልከታ እንዲሻሻል በማድረግ አዳዲስ አሰራሮችንም እንዲፈጥሩ በማድረግና ምናልባትም ደግሞ የራሳቸውን ስራ ሙያተኛው የሚሰራውን እና ሊደርሺፑን ኮች የሚያደርገውን ያንን ባለሙያ የሚሰራበትን ሂደቱንም በራሱ የሚመዝንበት ራሱን የሚያይበት እና ከሌሎቹ ዲፓርትመንቶች ጋር ደግሞ እየተወዳደረ ራሱንም ብቁ የሚያደርግበትና ምናልባት የውድድር መንፈስም ጭምር በመፍጠር በተለይ ደግሞ ምናልባት ደንበኞቻችን የምናረካበትን መንገድ እየተፈጠረ ነው ያለውና በዛ መሰረት ያንን ለማሳካት ያለመ አሰራር ነው ተብሎ ነው የሚወሰደው ማለት ነው። ሪፎርም ከመጀመሩ በፊት አንደኛው የመረጃ አያያዝ ችግሮች በስፋት ይታዩ ነበር። ይህ ብቻ ሳይሆን መረጃን ተንትኖ ለውሳኔ ከመጠቀምም ሌላኛው ችግር ነበር። የሰርቪስ ኳሊቲ ችግር በስታንዳርድ መሰረት ጋይድላይኑ በሚያዘው መሰረት ሰርቪሶች አይሰጡም ነበር ሪፎርም ከመተግበሩ በፊት። ስለዚህ አጠቃላይ የሰርቪስ ዲሊቨሪ በሁሉም ዲፓርትመንቶች ዝቅተኛ ነበር። የአገልግሎት አሰጣጥ የጥራት ችግር ነበረ። የሪፎርም ከተጀመረ በኋላ ግን ብዙ ተግባራት ተሻሽለዋል። ሪፎርሞች ከመነሳታቸው በፊት አገልግሎቱ ብዙዎች ሆስፒታል ጽዱ አልነበሩ፣ ለታካሚዎች ምቹ አልነበሩ። አገልግሎቱ ደግሞ ስታንዳርዱን የጠበቀ ያልነበሩበት ሁኔታ ነበረ። ከዛ ደግሞ ከታካሚዎቹ የሚገኘውን መረጃ መሰረት አድርጎ ችግርን የመፍታት ልምዶች ውስንነት ስለነበር እንግዲህ የመረጃ አገልግሎትን የሆስፒታሎች ጥምረት ለጥራት መምጣቱ ሆስፒታሎቹ ብዙዎች ሆስፒታሎች እንግዲህ የኛን ሆስፒታል ጨምሮ እንግዲህ በመጀመሪያው ዙር ካሽ በሚል ኢኒሼቲቭ ተነስቶ
ጽዱ የሆነ ሆስፒታል እና የእናቶችን አገልግሎት ማሻሻል ላይ ትኩረት አድርጎ እንደ ሀገር አቀፍ ጥሩ ውጤት አምጥቶ እውቅና የተሰጠው ተቋም ነው። ስለዚህ ሆስፒታላችን ከዛ ጀምሮ ጽዱ፣ እንደ ሆስፒታል ሽታ የሌለው፣ ለታካሚዎች ምቹ፣ ውበትን የተላበሱ በግቢ ውስጥ እነዚህን ነገሮች እንዲኖሩ አድርጎልናል ማለት ነው። ስለዚህ የእናቶች አገልግሎት እንዲስተካከል በጊዜ አገልግሎቱን አግኝተው የተሻለ ውጤት እንዲኖር ሊያደርጉልን የቻሉበትን እድል ፈጥሮልናል። የጤና ተቋማት የሆስፒታሎች ጥምረት ለጥራት ተግባራዊ በማድረጋቸው በአገልግሎት አሰጣጡ ከፍተኛ መሻሻሎች እንዲመጣ አስችሏቸዋል። በተለይ በቀዶ ሕክምና፣ በድንገተኛ ሕክምና፣ በጨቅላ ሕፃናት ሕክምና አገልግሎት አሰጣጥ በማሻሻል ጉልህ አስተዋጽኦ አድርጓል። እናቶችና ሕፃናት ሞትን ከመቀነስ አንጻር እንደ ተቋም እንደኛ ሆስፒታል መጀመሪያ ከነበረው በተለይ የጨቅላ ሕፃናት ወይም ደግሞ ኒዮናታል ዴዝሬቱን የሆስፒታሉ ወደ 40% ደርሶ ነበረ። ስራዎች ከተሰሩ በኋላ ግን ወደ 7% አካባቢ ማውረድ ተችሏል ማለት ነው። ስለዚህ በጣም በእጅጉ መቀነስ የተቻለበት ሁኔታ ነው ያለው ማለት ነው። የእናቶች ሞትንም በተመሳሳይ ያው ከተለያዩ ተቋማት ሪፈር ተብሎ የሚመጣበት ሆስፒታል ነው ይሄ። በጣም ከአቅም በላይ የሆኑ ኬዞች ቢኖሩም ግን ደግሞ በእንክብካቤ ጥረት ወይም ደግሞ በተለያዩ ምክንያቶች የሚሞቱ እናቶች ነበሩ። እነሱንም ስናይ በጣም በእጅጉ የቀነሰበት ሁኔታ ነው ያለው ማለት ነው። በቀጠሮ የሚታከሙ የቀዶ ጥገና የሚፈልጉ ታካሚዎች ብዙ ቦታዎች ላይ 3 ወር፣ 1 ዓመት፣ 6 ወር፣ 1000 ሰው ወረፋ የሚጠብቅ ነበረ። ይሄ አንዱ ሪፎርም ከመጣ በኋላ በወረፋ የሚታከሙ ሰዎችን በ2 ሳምንት ውስጥ ከ2 ሳምንት በላይ እንዳይጠብቁ ለቀዶ ጥገና መስራት እንዳለበትና የስራ ሰዓት ቀደም ብሎ እንዲጀመር በአንድ የቀዶ ጥገና መስጫ ቢያንስ ከ3 በላይ እንዲሰራ ይሄን ነገር በመቀመጡ ያን ስታንዳርድ ስንፈጽም እንደኛ ተቋም ባለፈው ከነበሩን 400 ምናምን ሰዎች የሚጠብቁ የነበሩትን በአጭር ጊዜ ውስጥ ይሄን ሪፎርም ስንፈጽም አሁን በቀጠሮ በ2 ሳምንት ውስጥ ወዲያው እንደመጡ የሚስተናገዱ ሰዎች ያለበት ወረፋ ያላቸው ሰዎች የሉንም። ሪፎርሙን በመተግበራችን አንደኛው የጨቅላ ህጻናት ሕክምና አገልግሎት ፈርስት ኳርተር ላይ በያዝነው ዓመት እንኳን ስንጀምር ወደ 34-32% አካባቢ ነው የሞርታሊቲ ሬት የነበረው። አሁን ወደ 12% ማድረስ የተቻለበት ነው። ሌላው የጽኑዋን ክፍል የሞት ምጥነት በተመለከተ ከ54% ወደ 28% በደብሊውኤችኦ ስታንዳርድ 30% ነው ቶለሬብል የሚባለው። ስለዚህ በእኛ ሆስፒታል ሴታፕ ወደ 28% ማድረስ የተቻለበት፣ ኤመርጀንሲ ሞርታሊቲ ሬት ከ0.6 ወደ 0.2 ያደረስንበት፣ ይሄ ቀላል የሚባል አይደለም። እንዲሁም ኢንፔሽንት ሞርታሊቲ ከ4.6 ወደ 1.6 አካባቢ ያደረስንበት፣ ስታንዳርዱ 1.5 ነው። ኦልሞስት ናሽናል ታርጌቱን አድሬስ ማድረግ የቻልንበት ሁኔታ እንዳለ ያመላክታል። ሆስፒታሎች ለህሙማን ለተገልጋይና ለባለሙያ የተመቹ ጽዱና ማራኪ እንዲሆኑና የሚሰጡ አገልግሎቶች ደንበኛ ተኮር እንዲሆኑ የሆስፒታሎች ጥምረት ለጥራት አበርክቶ ከፍተኛ ነው። ጽዱ ተቋማትን ከመፍጠር አንጻር በተለይ ሆስፒታሉ ለተገልጋይ ምቹ ያልሆነ በጣም ሽታ የነበረው ከበር ጀምሮ ሁሉም ሰው የሚያማርርበት ሁኔታ ነው የነበረውና ይህንን መነሻ ተደርጎ የተሰሩ ስራዎች እንግዲህ ምንድነው በተለይ ሁሉንም ውጩንም ብቻ ሳይሆን ውስጡንም ጭምር የማጽዳትና ለአገልግሎት ምቹ የማድረግ ስራ ተሰርቷል። ፍኖተ ሰላም ጠቅላላ ሆስፒታልን በከፍታውም በዝቅታውም ጊዜ አውቀዋለሁ ብዬ አምናለሁ። ይሄኛው በመረጃ ላይ የተመሰረተ የጤና አገልግሎት አሰጣጥ ሪፎርም መስጠት ከተጀመረ ወዲህ ኦልሞስት ታምራዊ ማለት የሚያስደፍሩ አይነት ለውጦች መጥተዋል ብዬ አምናለሁ። እንዳንድ የክፍል ኃላፊም አገልግሎት እንደሚሰጥ ባለሙያም ብዙ ለውጦችን እያየን ነው። ለምሳሌ ለማንሳት ያህል የጽኑ ህሙማን ሕክምና ክፍል የሞት ምጣኔን በመቀነስ ደረጃ፣ ድንገተኛ ክፍል ላይ ከ24 ሰዓት በላይ የሚቆዩ ታካሚዎችን በመቀነስ ደረጃ፣ ስኳር፣ ግፊት፣ እነዚህ ተላላፊ ያልሆኑ በሽታዎች የህክምና አሰጣጥ ጥራት እና ስክሪን የሚደረጉ ታካሚዎች መቀነስ፣
የጨቅላ ህጻናት ሞት ምጣኔን መቀነስ እነዚህ አይነት ነገሮች ለውጥ የታየባቸው ነገሮች ናቸውና በጣም ጥሩ የሚባል ለውጥ አምጥቷል ብዬ ነው ማለት። በመረጃ ላይ የተደገፈ ኢኒሺዬቲቭ ከመጣ ጀምሮ ባለሙያው ራሱን አውቆ እንዲሰራና ፕሮዳክቲቪቲን ያማከለ ለምሳሌ እንደኛ እንደ ኦፕሬሽን ክፍል ቢታይ አንድ ሰርጂን ምን ያህል በቀን ይሰራል፣ አንድ ኦፕሬሽን ክፍል ወይም አንድ ኦፕሬሽን ቴብል በቀን ምን ያህል ይሰራል የሚለውን ይዘን በዛ መሰረት በየቀኑ ካልኩሌት እየተደረገ የተሰራው ስራ በየቀኑ እየታየ ያጋጠመው ችግርን በየቀኑ እየተፈታ እየተሰራ ነው። ባለሙያው በተማረው ወይም ደግሞ ባለው ልምድ እንዲሰራ ወይም ስኮፕ ቤዝድ ፕራክቲስ የምንለውን ተግባራዊ ያደርገንበታል። ከዚህም በተጨማሪ ጥራት ያለው ለህሙማን አገልግሎት ለመስጠትና ሰራተኛውም ተነቃቅቶ በዛ በራሱ በተማረበት የልምድና ደረጃ እንዲሰራ ከማድረጉም በተጨማሪ የቀጣይ አጠቃላይ የተቋሙን ሪፎርም በለውጥ በማቴሪያል በሰው ኃይል ለማደራጀትም ጥሩ እድል ፈጥሮልናል ማለት ነው። በፕሮቶኮሎች መሰረት እያንዳንዱ ነገር ሁሉ ከቫይታል ሳይን ጀምሮ እስከ ሜዲኬሽን አድሚኒስትሬሽን ከራውንድ ጀምሮ ሁሉን ነገር በፕሮቶኮል መሰረት ስለምንሰራ ለፔሸንትም ጥሩ ነው፣ ለኛም ስራችን ያቀለለልን ነው። በጣም ደስ የሚል ነገር ነው። ህብረተሰቡ ደግሞ በጣም ነው የሚናገረው። በአሁኑ ሰዓት ሸፈን አድርጎልን እንኳን አያልፍም። እዚህ ላይ ለውጥ አለ ነው፣ ይሄ ጎዶሎ አለ ነው። ህዝብ የሚነግረን ተነስተን አክሽን ፕላን እናመጣለን። አክሽን ፕላን አውጥተን ያንን ነገር ደግሞ እንዳያነሱ ለመስራት እንሞክራለን ማለት። ሲኒየር ኢንጌጅመንታችን ደግሞ የበለጠ ጨመራለን። ሲኒየሩ ከመጣ ነርሱም አብሮ ራውንድ ያደርጋል፣ ጂፒውም አብሮ ራውንድ ያደርጋል፣ ነርሲንግ ራውንድም ይጨምራል። ኦርደር ሪቫይስ ይደረግ፣ አንዳንድ ስራዎች ተሻሽለው እንዲቀርቡ የሚደረጉትን ነገሮች ታካሚዎች ምን እየሆኑ መጡ የሚታዩበት ፍሪኩዌንሲ እየጨመረ ይመጣል እና ምን አላችሁ መቼ ነው የምትወጡት አሏችሁ፣ በምን ችግር ነው የገባችሁት እንላቸዋለን። አቅም ያለው ያንን የሚገልጽበት ደረጃ ደረሰ። ችግሬ ይሄ ነው፣ በዚህ ቀን ትወጫለሽ ተብያለሁ፣ እንዲህ ተብያለሁ፣ ይሄን እዚህ ያገኛለሁ አላገኝ የሚለውን የስታፍ ኢንተግሬሽኑን እንድናሻሽል ረድቶናል። አይፒሲው በጣም ኢንተግሬትድ የሆነ ጽዳት ለሆስፒታል ምንድነው በቀን 3 ጊዜ ነው ስታንዳርዱ የሚለው እየተጸዳ ነው። ሌላው የግቢው ውበት ለፔሸንት ሴፍቲ ቁመ ስታየው ሰው ፀሐይ ሲመታው ቁሞ ነው የሚውለው። ፀሐይ እንዳይመታው ምን እናደርግ? የምናያቸው የተሰሩ ሼዶች፣ መቀመጫዎች በራሳችን በወዳደቁ ብረቶች እያነሳን የሰራነው መቀመጫዎች፣ ሌሎች ነገሮች ለፔሸንት ሴፍቲ እንድናስብ ያደርገናል። የሆስፒታሉ አገልግሎት ቀደም ከነበረው አሁን ያለበት ደረጃ በተለይ ከዚህ 2 ዓመት ወዲህ ውስጥ በጣም ከፍተኛ ለውጥ አለው። ለውጡም እንደው አንዳንዶቹን በጠቅስላችሁ በተለይ አሁን ድንገተኛ ክፍል ቀደም ሲል አንድ ነው የነበረው። አሁን ግን የአዋቂዎች ድንገተኛ ክፍል አለው፣ የህፃናት ድንገተኛ ክፍል አለው፣ የእናቶች ድንገተኛ ክፍል አለው። እነዚህ የድንገተኛ ክፍል አገልግሎቶች በየእድሜ ደረጃውና በየተገልጋዩ መጠን ጥሩ አገልግሎት እየተሰጠ ነው የማየው እንደግሌ። ከዚያ ውጭ ሁለተኛውን ማስቀምጠው የተመላላሽ ህክምናዎች አሉ። አሁን የተመላላሽ ህክምና ቀደም ከነበረው አሁን ያለው ለውጥ ምንድነው? ቀጠሮ ተሰጥቶት በቀጠሮው ቀን ፋይሉ ተዘጋጅቶ ወጥቶ ነው የሚያገኘው እንጂ ፋይሉን ለማስወጣ ካርድ ክፍል ምናምን አይደክምም። ይሄ ራሱ በአጭር ጊዜ ውስጥ የተገኘ ትልቅ ለውጥ ነው። በዚህ መሰረት ተገልጋዮች ብዙ አንቸገርም። እኔ ለራሴ አሁን በስኳር በግፊት ባስ ተገልጋይ ነኝ። ለ37 ዓመት ያህል በተለይ የአስም በሽታ አለብኝ። በተመሳሳይ ተገልጋይ ነኝ፣ አቋርጬ አላውቅም። ከዚያ ውጭ ደግሞ የተለያዩ ክፍሎች አሉ። አሁን የተለያዩ ክፍሎች የእነዚህ ክፍሎች የሚመሩት በስፔሻላይዝድ በሆኑ ዶክተሮች ነው። የህፃናት ክፍል አለ፣ የእናቶች ክፍል አለ። በተለይ በቅርብ ጊዜ የጀመረው ይሄ የአጥንት ኦፕሬሽን ክፍል በጣም ትልቅ አገልግሎት እየሰጠ ነው ያለው። እንግዲህ ከዚያ ውጭ የአይን ራሱን በቻለ ነው የሚካሄደው የአይን ህክምና ክፍል፣ የጥርስ ህክምና ክፍል እነዚህ አሉ። ከዚያ ውጭ የቀዶ ጥገና እንግዲህ የእናቶችም የህፃናትም የሁሉም አለ። አጠቃላይ ቀዶ ጥገናም አለ። ላቦራቶሪ ራሱ አሁን ዛሬ ከሁለት ተከፍሎ ነው የምናገኘው። የህፃናትና የእናቶች ራሱን ችሎ ነው፣ አጠቃላይ ደግሞ ላቦራቶሪ ራሱን ችሎ ነው ያለ እና እነኚህ ጥሩ የሆኑ አገልግሎቶች እየተሰጡበት
ያለበት ሁኔታ ላይ ነው ያለው። መጣሁት ለእርግዝና ክትትል ነው። ኦልሞስት ወደ 7 ወር እየሆነኝ ነው። እኔ ያየሁት የኔ ቅድመ ወሊድን ስለሆነ ለነፍሰ ጡር ቅድሚያ ይሰጣል፣ ለህፃናት ቅድሚያ ይሰጣል። ካርድ ክፍል ላይ የምትንገላታው ያ ነገር ቆንጆ ነው። እዚህም በወረፋችን ገብተን እንስተናገዳለን። ሁሉም ቦታ ቅድሚያ ይሰጠናል። ቆንጆ ነው ያለው ነገር። አሁን በፊት ሽታም ነበረ፣ አሁን በጣም የተሻሻለ ነው። ማሻአላህ ነው። በይሁን እንዲቀጥል ነው የምንፈልገው እኛ። ቢያንስ አሁን ሐኪም ቤት ሄደን ታመምን የሚሉ ነበሩ በፊት። አሁን ግን ጥሩ ነው። ድነን መጣን፣ ተሻለን። በሽታ እየታመም ነበር የሚባለው፣ አሁን ጥሩ ነው። ቆንጆ ሕክምና እያገኘን ነው። በይሁን እንዲቀጥል ነው። ከዚህ በፊት የነበሩ ጩኸቶች፣ ከዚህ በፊት የነበረው የንጽህና ጉድለቶች፣ ከዚህ በፊት የነበረ የወረፋ የመብዛቶች፣ ከዚህ በፊት የነበረ አገልግሎት ለማግኘት እጥረቶች እየተሻሻለ አሁን ባለበት ደረጃ ላይ የደረሰበት ሂደት እንዳለ ማየት ይቻላል ማለት ነው። እና ለውጥ አለ፣ ጥሩ ጅምር አለ። የኔን ወንድም ከነበረበት የማይናገርበት የማያይበት መሰረታዊ ችግር አለ ብሎ ከተወሰደው ለውጥ ያየንበት ሂደት እንዳለ እኔ ለራሴ አንዱ ማረጋገጫ ሆኛለሁ ማለት ነው። እዚህ ምቹ ሁኔታ ተፈጠረ ማለት ከዝቅተኛ የህብረተሰብ ክፍል ጀምሮ በየደረጃ ያለ ማህበረሰብ ክፍል አገልግሎት የሚያገኝበት ነው። ለምሳሌ እኛ አሁን ይሄን አገልግሎት በውጭ እናገኝ ብለን ብንል በውጭ የሚሰጠው አገልግሎት ጥሩ ድጋፍ፣ ጥሩ አገልግሎት የሚሰጡት እንደተጠበቀ ሆኖ ሰው ከራሱ አቅም አንጻር ደግሞ የራሱ ጉድለቶች ይኖራሉ። አሁን ይሄ የጽኑ ሕክምና አገልግሎት ደሴ ከተማ በመጀመሩ ነው ይሄን እድል ያገኘ ነው። ይሄ ባይገኝ ቢሆን ኖሮ ሪፈር ተብሎ ከከተማችን ውጭ ወደ አዲስ አበባ የሚሄድበት ነገር ነበር ማለት ነው። ቀደሙን ተው እንደው ዛሬ ሸጋ ነው ቤቱም አምሯል፣ ሰዎችም ሸጋ ናቸው። ሌትም ቀንም እንዳገለገሉን ምን አመመክ ምን ባሰህ እያሉ ተከታትለውና ባህር ዳር ጎንደር እየሄድን የምታከም አሁን እዚህው ደጃችን ላይ በደንብ ሕክምና እየተሰጠን ነው። አልሐምዱሊላህ ደህና ነው። እዚያም እየተባለ ድሮ ማዋተትን ምናምን አሁን ምንም መስመር ይዟ ሁሉ ደህና ነው። አይ ኦፕሬሽኑኝ ያለሁ አውቃለሁ። አገሬም እዚህ ነው፣ መታከም እዚህው ነው። አሁን ወዲያ አልሄድም። ጥሩ ዶክተሮች አሉ። ነርሶች እንኳን አይደሉም። ዶክተሩ መጥቶ ነው እየቀየረ እንትን ቧንቧ ዘግቶኝ ዶክተሩ መጥቶ ነው የቀየረልኝ ራሱ። አይጠየፉም። በየደረጃው የሚገኝ አመራርና ባለሙያ በጤና ተቋማት የሚተገበሩ ሪፎርሞች ውጤታማ እንዲሆኑ ክትትልና ድጋፍ በማድረግ ተቋማቱም ትስስር ፈጥረው እርስ በርስ በመደጋገፍ ማህበረሰቡ ጥራት ያለው ፍትሐዊና ደህንነቱ የተጠበቀ የጤና አገልግሎት እንዲያገኝ የድርሻቸውን ተወጥተዋል። ጥምረታችን አንዱ ያመጣው ለውጥ በአገልግሎት አሰጣጥ፣ በሪፎርም ድጋፍ፣ በባለሙያ ትስስር፣ በበሽተኛ ቅብብሎሽ፣ በሪሶርስ ሞቢላይዜሽን እንገናኛለን። እሱ ደግሞ ሌላ ደግሞ ምናልባት እንደ ክልል ደግሞ ሆስፒታል ከሆስፒታሎቹ ትስስር ፈጥሮልናል። ሪሶርስ እንደፈለግን እንድናንቀሳቀስ ተደርጎልናል። ጤና ቢሮ ጤና ሚኒስቴር ከሚሰጠን ሪሶርስ በተጨማሪ እኛ ሆስፒታሎች እንደጋገፍበታለን ማለት ነው። ለጨፋ ሮቢት ከ800 ሺህ ብር በላይ የሚያወጣ ማይክሮስኮፕ፣ ሲቢሲ ማሽን፣ አልጋዎች፣ ፍራሾች አድርገን ጨፋ ሮቢትን አዲስ እንደመሆኑ መጠን ማጠናከር ጀምረን ነበር። ጦርነቱ አቋረጠን እንጂ ከዛ ባሻገር ጤና ጣቢያዎች ላይ ኮምፒውተሮችን ያሉንን ወንበር፣ ጠረጴዛን፣ አልጋዎች በተለይ አልኩ ጤና ጣቢያ፣ ጉፍቱ ጤና ጣቢያን እነዚህ ወደ ወረኢሉ ጃማ አካባቢ አልጋ በደንብ ነው የመጡ አልጋዎቻችንን ያካፈልናቸው ባለን ሪሶርስ ላይ ማለት ነው። በየሩብ ዓመቱ እየመጡ ሰፖርቲቭ የሆነ ድጋፋዊ ጉብኝት ያደርጋሉ፣ ኢቫሉዌት ያደርጉናል። እነሱም መሰረት አድርገን ደግሞ እኛ አክሽን ፕላን አውጥተን እንሰራለን። ጉባኤዎች ይደረጋሉ በየሩብ ዓመቱ። እዛ ላይ ከሁሉም በትስስራችን ስር ካሉ ሆስፒታሎች ጋር ውይይት እናደርጋለን። በዛ ውይይት መነሻ ደግሞ የበለጠ እንድንሰራ አስችሎናል። በእኛ ስር የተመደቡልን እንግዲህ ቅርብ ጊዜ ነው፣ በዚህ ሰርድ ኳርተር መጨረሻው ላይ ነው
ጤና ጣቢያዎች የተመደቡልን እነሱን ድጋፋዊ ጉብኝት አካሄደናል። ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን የነሱንም ጉለት ራሳቸው ምን መስራት አለባቸው ከኛ ምን ድጋፍ ይፈልጋሉ ሰፖርቲቭ ሱፐርቪዥን ብቻ ሳይሆን እነሱ ጋር ያለውን ችግር እኛ መፍታት የምንችለው ለመፍታት ተግባብተናል ማለት ነው። አሁን ወደ ስራ እየገባን ያለን የሆስፒታሎች ጥምረት ለጥራት ከተጀመረ ወዲህ በአራት ምዕራፎች የተከፋፈሉ እርስ በእርሳቸው ተመጋጋቢ የሆኑ ሪፎርሞች ተግባራዊ ሲደረግ ቆይቷል። በዚህም መሰረት የተገልጋይ እርካታ ጨምሯል። ተቋማት ውብ ጽዱና ምቹ እንዲሆኑ የተደረገ ሲሆን የእናቶችና ጨቅላ ህፃናት ጤና አገልግሎትም መሻሻል አሳይቷል። በአራተኛው ምዕራፍ በሆስፒታሎች ጥምረት ለጥራት ተይዞ እየተተገበረ የሚገኘው ደግሞ መረጃን መሰረት ያደረገ የህክምና አገልግሎት ነው። በተቋም ደረጃ ያመጣናቸው እንትኖች አሉ፣ ለውጦች አሉ። ከነዚህ ካመጣናቸው ለውጦች አሁን ምሳሌ የጨቅላ ህፃናትን በምናይበት ሰዓት ስንጀምር የነበረው የክፍል አሬንጅመንቱ የነበረው የአሰራር ሂደታችን ያሉት ነገሮች ስንጀምር የነበረውና አሁን ያለን አፈጻጸም በጣም እጅግ በጣም የተለያየ ነው። የኒዮናታል ሞርታሊቲ ሬታችን ክሊኒካል ኦዲት ደግሞ እንደዚህ በየጊዜው የምንሰራቸው ክሊኒካል ኦዲት አለ። የክሊኒካል ኦዲት ከፌደራል የክሊኒካል ኦዲት ታርጌት ብሎ ያስቀመጠው 15 ነው። 15 ነው የኒዮናታል ዴዝ በእያንዳንዱ ሰሌክት ተደርገው ከተሰሩት። በእኛ ተቋም ደረጃ አሁን ያለን የኒዮናታል ሞርታሊቲ ሬት በዚህ ደረጃ 8% የሆነበት አንደኛው ጥሩ ማሳያ ነው። እዛ አካባቢ ላይ ተመላላሽ ህክምና አካባቢ ላይ ያለን ነገር ምንድነው? አሁን ተመላላሽ ከዚህ በፊት ሲደረግ እንደነበረው የነን ኮሚኒኬብል ዲሶች አሉ፣ ስፔሻሊ ዳያቤቲክ ሃይፐርቴንሽን፣ እነዚህ ሜንታል ኢልነሶች እነሱ ቀጥታ አሁን ከዚህ በፊት ሲደረግ እንደነበረው ምንድነው ቀጥታ ሴንትራል ትሪያጅ መጥተው ካርድ አውጥተው ምናምን ብዙ ፕሮሰስ ሄደው ነበር እንትን ሲያረጉ ነበር። አሁን ግን እኛ ጋር ክትትል ያላቸው ታካሚዎች ካርዳቸው ወጥቶ ነው የሚጠብቃቸው። ቀጥታ የህክምና የሚያገኙበት ክፍል ነው የሚገቡት። ስለዚህ እዚህ አካባቢ ላይ ያለን አፈጻጸም በጣም ጥሩ ነው። ሰርጂካል ሰርቪስ ታካሚዎች ያው እነዚህ ኢሌክቲቭ ኦፕሬሽን የሚሰራ በቀጠሮ የሚሰራላቸው ታካሚዎች እኛ ተቋም ላይ ከገቡ አንድ ቀን እንዲቆዩ ነው የሚፈለገው። እሱም አካባቢ ላይ ጠንክረን ለመስራት እየሞከርን ነው። ኢመርጀንሲን በምናይበት ሰዓት ኢመርጀንሲ ከዚህ በፊት የነበረን የሞርታሊቲ ሬት እና አሁን ያለን የሞርታሊቲ ሬት ይለያያል። አሁን ያለው የሞርታሊቲ ሬት በጣም አነስተኛ ነው በፊት ከነበረው። ስለዚህ እነሱን በጥንካሬ እየሰራንባቸው ያሉት ነገሮች እንትን ለማመላከት ነው። ኤቪደንስ ቤዝድ ኬር በባለሙያው ዘንድ በተለይ ሪፎርም የሚያመጣውን ለውጥ በትክክል የማስረጽ ስራ ሰርተናል። ትሬኒንጎችን፣ ስልጠናዎችን የመስጠት የልምድ ልውጦችን የማድረግ እርስ በርስ በየሳምንቱ በየቀኑ ስራዎችን የመገምገም ስራ ሰርተናል። ስለዚህ መጨረሻ ውድድር ስለሆነ ነው እንጂ በሂደት ግን በየቀኑ ያመጣናቸው ውጤቶች አሉ። በተለይ ይሄ ማነቆ ተኮር ስርዓትን ተግባራዊ አድርገናል፣ ኤስቢኤፍአር የምንለው ማለት ነው። ስለዚህ እሱ ደግሞ በየቀኑ ማታን ጨምሮ በየ24 ሰዓቱ ይገመገማል። ስለዚህ ይሄ በመሆኑ ቅድም እንዳልኩት አገልግሎቱን በእጅጉ አሻሽሎታል። ዲጂታላይዜሽንን በማስፋፋት ረገድ ብዙ ስራ ሰርተናል። ከወረቀት ነፃ የሆነ አገልግሎትን አስጀምረናል። ስለዚህ ሆፕፉሊ በዚህ አመት በተለይ ከዚህ ከኢቢሲ ውድድር ጋር ተያይዞ ጥሩ ነገሮች ይኖሩናል ብለን ተስፋ እናደርጋለን። ይህን ስራ ከጀመረን በኋላ ብዙ ለውጦች አምጥተናል። አንደኛ የሚሰሩ ስራዎች ማንም ይስራቸው ማንም ስታንዳርድ ይኖራቸዋል ማለት ነው። ሰው ላይ የተመሰረተ ልዩነት በጣም ይቀንሳል ማለት ነው። ሁለተኛው ስኮፕ ቤዝድ ፕራክቲስ ጀምረናል። ይሄን ትልቅ ለውጥ እያመጣ ነው ያለው። ይሄ ሪፎርም መተግበር ከተጀመረ ጀምሮ በህክምና አሰጣጡ ላይ በጣም ጉልህ ለውጦችን አመጣል ብለን ገምግመነዋል። ከነዚህ ውስጥ ምናልባት የሞት መቀነስ በጣም ትልቅ አስተዋጽኦ ያደረገ ነው። እንደ ሳምፕል ብናይ የጨቅላ ህፃናት ሞት ከዚህ በፊት ይሄ ሪፎርም በጣም አጠናክረን ከመስራታችን በፊት የነበረው ወደ 32% ነው የነበረ። እንደ ስታንዳርድ WHO 30% እና ከዚያ በታች ነው እንዲሆን የሚጠበቅ የነበረው። ይሄ ሪፎርም መተግበር ከጀመረ ጀምሮ አሁን በዚህ በሶስተኛው ኳርተር ያለንበት ወደ 28 ከስታንዳርዱም ዝቅ አድርገን አድርሰናል። የድንገተኛ ታካሚዎች ሞት እንዲሆን የሚፈለገው ከ0.5% በታች ነው። ይሄ ሪፎርም ሲጀመር የነበረው 1.6 ነው። አሁን ወደ 1.4 ዝቅ አድርገናል እና እንደዚህ የመሳሰሉ ብዙ ቦታ ላይ የሚፈለገው ታካሚ ጥሩ አገልግሎት እንዲያገኝና የሞት መጠን እንዲቀንስ
ማድረግ ነው። ይሄን ውጤት አመጥቶልናል። ይሄ በሚገባ ተገምግሟል። የሆስፒታሎች ጥምረት ለጥራት አራተኛ ዙር ኢኒሼቲቭ በጤና ተቋማት የሚሰጠው አገልግሎት ጥራቱ፣ ደህንነቱና ፍትሐዊነቱን ከማስጠበቅ ጎን ለጎን አዳዲስ የስፔሻሊቲና ሰብ ስፔሻሊቲ የሕክምና አገልግሎቶች በየሆስፒታሎች እንዲጀምሩና እንዲስፋፉ አስችሏል። የሆስፒታሎች ጥምረት ለጥራት እና በየዙሪያው የሚቀረጹት ሪፎርሞች አንዱ አዳጊ ጥያቄዎችን ይዘው መጥተዋል። ከአዳጊ ጥያቄዎቹ እንግዲህ አንዱ ሆስፒታል ከሚሰራው መደበኛ ስራ ተጨማሪ አገልግሎቶችን የማስፋት ስራ ይሰራል ማለት ነው። በሌላ መንገድ ደግሞ ልዩ ብለን የምንጠራቸው አገልግሎቶች በተለይ የስፔሻሊቲና ሰብ ስፔሻሊቲ አገልግሎቶች እየሰፉ ነው ያሉት። በዚህ መሰረት እንግዲህ ምናልባት ልዩ ሙያ የሚጠይቁ ማለት እንግዲህ በአንድ በኩል ራሱን አስችሎ ሕክምና የሚሰጥባቸው ዘርፎች እንደማለት ነው። ለምሳሌ የህፃናት የካንሰር ሕክምና፣ አጠቃላይ የካንሰር ሕክምና፣ ከአንገት በላይ የሕክምና አገልግሎቶቻችን፣ የአይን፣ የጆሮ፣ የኩላሊት ሕክምናም በተመሳሳይ ማለት ነውና እሱ ብቻ ሳይሆን ደግሞ አሁንም ዘመኑ እያመጣው ሲሄድ ደግሞ እየጨመረ ሲሄድ የፕላስቲክ ሰርጀሪ የምንላቸው አገልግሎቶችም አሁን በየሆስፒታሎቻችን አሁን ሐኪሞችም እየመጡ ነው ያሉት፣ አገልግሎቶችም እየሰፉ ስለሆነ ያሉት እነኚህ ትላልቅ አዳጊ ነገሮች ናቸው ብለን ነው የምንወስደውና በዛ መሰረት እንግዲህ ስራዎቹ እየሰፉ ነው ያሉት ማለት ነው። እነኚህ ጋር በትኩረት እንዲሰራና እንዲታይ እድሎችን እየከፈተ ነው። ስለዚህ ይሄ ጅምር የበለጠ እንድናሰፋው እንድናየው እድል ስለሚሰጠን በዛ መሰረት የሕክምና መሳሪያዎችን የማሟላት የሰው ኃይሉን የማሟላት ስራ ጎን ለጎን እየተሰራና አገልግሎቶቻችን በዚህ መሰረት እየሰፉ ነው ያሉት ማለት ነው። የጤና ሚኒስቴር በሀገር አቀፍ ደረጃ የሆስፒታሎች ጥምረት ለጥራት የትኩረት መስኮች ዙር ማብቂያ ላይ ከፍተኛ አፈጻጸም ያስመዘገቡ ሆስፒታሎችን በማወዳደር በሚሰጠው የማበረታቻና እውቅና ውድድሮች የአማራ ክልል በርካታ ሆስፒታሎች ተሸላሚ ሆነዋል። ይህ ሆስፒታል ትልቅ ስም ያለው ከአሁን በፊት 4 ጊዜ ተሸልሟል። የመጀመሪያው ከሁማን እርካታ ጋር በተያያዘ እንደዚሁ ተሸልሟል። ከዛ ቀጥሎ ደግሞ ኤሪክ የሚባል ሪፎርም ነበረ፣ በዛ እንደዚሁ ተሸልሟል። አጠቃላይ የጥምረት ለጥራት ከሚለው በተለይ 3ቱ ተከታታይ ሽልማቶች የባለፉት በ3ቱም ተሸላሚ በከፍተኛ ውጤት ተሸላሚ ነበረ። ከ1 እስከ 5 ካሉት ሆስፒታሎች እየወጣ በዛ ተሸላሚ ሆኖ የነበረው እንግዲህ ይሄ 5ኛው እና ዋነኛው የሽልማት ላይ ደርሰናል። ይሄን እንግዲህ ለመሸለም እኛም ባለን አቅም አጠቃላይ የሰው ኃይላችንን አደራጅተን ያለን በግብአት አሟልተን እንደዚህ ነው ክለስተሮቻችንን በአጠቃላይ የጉድኝቱን ሁሉ እያነቃነቅን ለሽልማት ራሳችንን እያዘጋጀን ያለ ነው። በእኛ እንግዲህ እናሸንፋለን ብለን ነው እየሰራን ያለ ነው። እኛ እንግዲህ እንደ ሆስፒታል 3 እውቅናዎችን በ3 ደረጃ እውቅናዎችን አግኝተናል። የመጀመሪያው በካሽ ከዛ በኤምሲኤች አግኝተናል። የመጀመሪያው 1 ሚሊዮን ብር አግኝተንበታል። ሁለተኛው 3 ሚሊዮን ብር ከዛ ካቺት የሚባል በ2013-14 ማጠቃለያው ላይ 2 ሚሊዮን ብር አግኝተናል። ስለዚህ በአራቱ ተወዳድረን 3ቶቹን አሸናፊ ሆነን በፌደራል ደረጃ እንግዲህ ከነበሩት ካቺት ላይ 35 በሀገሪቱ ከተመረጡ 35 ሆስፒታሎች ውስጥ አንዱ የደብረ ማርቆስ አጠቃላይ ሆስፒታል ሆነን ተመርቀናል። አሁንም በኢቢሲአይቲ ተወዳድረን ለማሸነፍ የማኔጅመንቱ የቦርዱ የክፍል ኃላፊዎችና የሰራተኛው በከፍተኛ ንቅናቄ እየሰራን ያለን። በ3ቱም ሳይክል እንደ ክላስተርም እንደዚህ ሆስፒታልም ተሸላሚ ያልነበርንም ኤቪደንስ ቤዝድ ኬር ላይ ግን እኛ ለሽልማት በጣም ካንዲዴት ነን። በክልል በሰራው ቫሊዴሽን ጭምር ወደ 88 የሚሆን ስኮር አድርገናል። ታርጌቱ ከ85% ድረስና ከዛ በላይ መስራት ነውና ከዚህ በፊት ተሸላሚ ያልነበርንም፣ አሁን ግን በጣም በቁጭት ሰራተኛው ጋር የጋራ መግባባት ላይ ተደርሶ ባለቤትነት ስሜት ተፈጥሮ ለሽልማት ካንዲዴት ነን። የፌዴራል ኤክስተርናል ቫሊዴሽን ነው እየጠበቅን ያለ ነውና ሪፎርሙን ኢምፕሊመንት በማድረግ ፔሸንቶቻችንን ተጠቃሚ አድርገን እንደ ሀገር አቀፍ ደግሞ የሽልማቱ ተቋዳሽ ለማድረግና ወደዚህ ተቋም ሀብትም ጭምር እንዲመጣ
ለማድረግ እየሰራን እንገኛለን። ሪፎርምን ምን ተገብረው በዋናነት ያው ለመወዳደርና ለመሸለም ብለን አይደለም። ዋና ዓላማችን የታካሚዎቻችንን እርካታ መጨመርና የአገልግሎት አሰጣጣችን ጥራቱን መጨመር ነው ዓላማችን አድርገን የምንሰራው። ግን ደግሞ ከሰራህ አይቀር የምትሰራበት ተቋም ቢሸለም ደስ የሚል ስሜት አለው። ያው ተቋም የተሸለመ ማለት የተሸለሙ እንደማለት ነው። ከሰራን አይቀር ብንሸለም ደስ ይለናል፣ ደስ የሚል ስሜት አለው። በዋናነት ግን መታየት ያለበት የታካሚዎቻችን እርካታና የአገልግሎት አሰጣጥ ጥራታችንን መሰረት አድርገን ነው የምንሰራው። ተሸላሚ ብንሆን ደግሞ የበለጠ ደስ ይለናል፣ ደግሞ ተስፋ አድርጋለሁ። ተሸላሚ በሆነ መስሪያ ቤት ላይ መስራት አንደኛ ለራሳችንም ሞራል ሳቲስፋክሽን ደስ ነው የሚል ህዝቡም የአካባቢው ማህበረሰብ በጥሩ ነገር መገልገሉ የራሳችን ቤተሰብ ስለሆነ በጥሩ ነገር አገልግሎት ማግኘቱም ጥሩ ነው። እኛም ለወደፊት ለትምህርት እድልም ለሁሉ ነገር በተሟላበት እውቅና ባለው ሆስፒታል መስራታችን ደስተኛ ነው አብዛኛው ሰራተኛ ሁሉ። በያዝነው በጀት ዓመት በሚጠናቀቀው አራተኛው ዙር የሆስፒታሎች ጥምረት ለጥራት መረጃ ላይ የተመሰረተ የሕክምና አገልግሎት በአፈጻጸማቸው የተሻሉ ሆስፒታሎች ተለይተው ለውድድር ብቁ እየተደረጉ ይገኛሉ። የሆስፒታሎች ጥምረት ለጥናት መሰረት ያደረገው ኢኒሼቲቭ ፕሮጀክቶች ተቀርጸው በየዙሩ ሲሰሩ ቁጥር 1 የመጀመሪያ ሊሆን የሚችለው ተቋማት ራሳቸው ኦዲት እንዲያደርጉ ራሳቸው እንዲያዩ በራሳቸው ስራቸውን እየገመገሙ ኢቫሉዌት እያደረጉ እንዲሄዱ ነው የሚደረገው ማለት ነው። ከዛ ባለፈ ደግሞ ይህንን ሊያሳኩ የሚችሉ ድጋፎች ደግሞ ከጤና ቢሮ ጀምሮ እስከ አስተባባሪ ሆስፒታሎች ደግሞ ይጠበቃሉ ማለት ነው። በተለይ ደግሞ የመጀመሪያው ስለ ሪፎርሙ ግንዛቤ የመስጠት የማስጨበጥ የካፓሲቲ ቢልዲንግ ስራዎችን እየሰራን ያለ ነው። ሲጀመር ፕሮጀክቱ መጀመሪያ ግንዛቤ መፍጠር መግባባት ላይ መድረስ ነው እና የእቅዱ አካል ማድረግ ነው። ሁለተኛው እሱን ተከትሎ እንግዲህ የድጋፍና ክትትል ስራዎች በየሩብ ዓመቱ ይሰራሉ። በተለይ ደግሞ ጤና ቢሮ ለአስተባባሪ ሆስፒታሎች፣ አስተባባሪ ሆስፒታሎች ደግሞ በተመረጠ አግባብ ደግሞ ለአባል ሆስፒታሎች የመደጋገፍ ስርዓቱ ትስስሩን በጠበቀ መንገድ እንዲደገፍ ይደረጋል። ድጋፍ ከተደረገ በኋላ በድጋፉ መሰረት ደግሞ ውይይቶች ይደረጋሉ፣ ግብረ መልሶች ይሰጣሉ። እሱ ብቻ ሳይሆን ደግሞ የአፈጻጸም ደረጃዎችም ይለያሉ ማለት ነው። ስለዚህ በዚህ መሰረት ድጋፍ እየተደረገ ነው ያለው ማለት ነው። እንግዲህ የአፈጻጸም ደረጃዎችንም ለይቶ ድጋፍ ይደረጋል። ግን ደግሞ ትኩረት የሚፈልጉ ደግሞ ቦታዎችም ተለይተው በልዩ ሁኔታ ደግሞ የሚደገፉ ተቋማትንም በተመሳሳይ በልዩ ሁኔታ ስንደግፍ ነው የቆየነው። በተለይ በአራተኛው ዙር የመረጃ መሰረት ያደረገ የሕክምና አገልግሎት ለተቋማዊ ለውጥ በሚል ኢኒሼቲቭ የተጀመረውን በዚህ መሰረት እንግዲህ ይህን 2 ዓመት ርብርብ ስናደርግ ነው የቆየነው በስፋት። በዛ መሰረት ሆስፒታሎቻችን ምናልባት ካሉበት አንድ ስቴፕ ወደፊት እንዲሄዱ እድል እየከፈተ ነው ያለውና በዛ ፕላትፎርም መሰረት ነው። በሌላ መንገድ እንግዲህ ትልቁ የሚሰራው የልምድ ልውውጥ ማካፈል። አሁን ይሄ ትልቁ ስራ እዚህ ሪፎርሙ ላይ ልምድ ልውውጥ የማካፈል አንዱ ጋር ያለውን መልካም ነገር ወደ ሌላ የማስፋት ሌላው እንዲጋራ የማድረግ እንዳሰራር እንዲወስደው የማድረግ ስራ ነው። ስለዚህ ኤክስፒሪየንስ ሼሪንግ በጣም ወሳኝ ናቸው ማለት እና በዛ መሰረት እንግዲህ ግምገማዎቹ ከሞላ ጎደል ተቋም ላይ እንዲሆኑ ለማድረግ ጥረት አድርገናል። በዘንድሮ ብቻ ክልሉ 2 ጊዜ አይቶናል። በሁለተኛው ሩብ ዓመትና አሁን በሶስተኛው ሩብ ዓመት እና በሱ ባለው መሰረትም እንግዲህ ከስታንዳርዶቹ አንጻር በጣም ጥሩ የሆነ አፈጻጸም እንዳለን በዚህም ደግሞ ስታፉ በጣም የነበረው ልምድ ተጠቅሞ በብዙ መልኩ እያገዘ እንደሆነና ለመጨረሻው ውድድርም በደንብ እየተዘጋጀ እንዳለን ከሱ ጋር በተያያዘም ደግሞ እንግዲህ የአገልግሎት ጥራቱ እየጨመረ እንዳለ የባለሙያውም የውድድር መንፈስ የበለጠ ምንድነው ጥራቶችን ለመጨመር የአገልግሎት ጥራት ለመጨመር የሚኬድበት አግባብ የሚያበረታታ ነው። ሪጂናል ቫሊዴሽን ቲም ወደ ሆስፒታላችን ክልሉ በሰጣቸው ዳይሬክሽን መሰረት ወይም የስራ ትዕዛዝ ይሄ ቲም ኢንዲፔንዳንት ነው። በሆስፒታሎቻችን በአጠቃላይ የሆስፒታሎች ጥምረት ለጥራት የትግበራ ስርዓት ምን ይመስላል፣ መረጃን መሰረት ያደረገ ሕክምና አገልግሎት ምን ይመስላል የሚለው በገለልተኛ አካል ይለካ በሚል የክልል ጤና ቢሮ ባዘጋጀው ቲም መሰረት ኦልሞስት ተሸላሚ በሚሆኑ በናሽናል ሌቭል ተሸላሚ ይሆናል ተብሎ ከሚታሰቡ
ሆስፒታሎች ካታጎሪ ውስጥ ገብተናል ብዬ አስባለሁ። እንደ ማንኛውም አቻ ሆስፒታሎች ተወዳዳሪ ሆነን ተሸላሚ መሆን ነው ዋናው ግባችን። በዚህ ረገድ ደግሞ ተሸላሚ እንሆናለን ብለን እናስባለን። የክልሉ ጤና ቢሮ የጤና ተቋማት በሰው ኃይል፣ በሕክምና መሳሪያ፣ በመድኃኒትና በተለያዩ ግብአቶች ተሟልቶላቸው ጥራት ያለው ፍትሐዊ የሆነና ደህንነቱ የተጠበቀ የጤና አገልግሎት ማህበረሰቡ እንዲያገኝ ትኩረት ተሰጥቶ እየተሰራ ቢሆንም ተቋማቱ በሙሉ አቅማቸው አገልግሎት ለመስጠት አንዳንድ መፍትሄ የሚሹ ጉዳዮች እንዳሉባቸው የሆስፒታሉ አመራሮች ይገልጻሉ። እንደ ሪፈራል ሆስፒታል፣ እንደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ብዙ የተለያዩ ስፔሻሊቲ አገልግሎቶችን መስጠት ይኖርበታል። እሱን ለማድረግ ደግሞ የኢንፍራስትራክቸር ወይም የክፍሎች የባለሙያ ስብጥሩ እና በጀት ለዛ መወሰን ማስቀመጡ ተገቢነት ስለሚሆኑ እነዚህ ይሄን አገልግሎት እንዳንፈጽም እንደ ተግዳሮት ይቀመጣሉ። ነገር ይሄ ሆስፒታል ያው ኮምፕሬሄንሲቭ ሆስፒታል ነው። አንዳንድ መሟላት ያለባቸው ነገሮች አሉ። ሪፎርሙን አሁን ለመተግበር የቀጥተኛ ግንኙነት ያላቸው የክፍል ጥበት መሰረታዊ ክፍተት ሆኖ የተገኘው እሱ ነው። የሰው ኃይልን በተመሳሳይ ሁኔታ ያው እጥረት ያለባቸው ስፔሻሊቲ እና ሰብ ስፔሻሊቲ እነዚህ ኤሪያዎች አሉ። በሁሉ በነርስም በሐኪምም በመሳሰሉት ነገሮች እነዚህ ላይ ክፍተት አለብን። የሆስፒታሎችን የአገልግሎት አሰጣጥ ለማሻሻል ሲኒየር ሐኪሞችን እንግዲህ ያለምንም ገደብ እስከ መጀመሪያ ደረጃ ሆስፒታል ድረስ ምደባ እየሰጠነ ያለ የትልቅ ሽፍት ነው። በነገራችን ያለ ገደብ በርከት ያሉ ሲኒየር ሐኪሞቻችንን እስከ መጀመሪያ ደረጃ ወይም እስከ ፕራይመሪ ሆስፒታል ድረስ መመደብ በራሱ አንድ የሰው ሀብቱን በዛ ደረጃ ላይ ማኔጅ የማድረግና ምናልባትም አገልግሎቱን ወደ ማህበረሰቡ አንድ የማቅረብ ስራ እየተሰራ ነው ያለው። ስለዚህ እሱ ጅምር አሁንም ተጠናክሮ ይቀጥላል ማለት ነው። የክልሉ መንግስት በዚህ ኮሚትመንቱ ትልቅ ነው። ሁለተኛው የሕክምና መሳሪያ እጥረት ነው። የሕክምና መሳሪያ እጥረት ብቻ ሳይሆን ብልሽትም ጭምር። እንግዲህ ብልሽቶቹን እንትን ለማለት ምናልባት እንደ ሀገርም እንደ ክልልም የሰው ኃይል አቅም እጥረቶች ሊኖሩ ይችላሉ። ግን ደግሞ የሕክምና መሳሪያዎችን አቅርቦቱን ከማሻሻል አኳያ ግን አሁንም የክልሉ መንግስት ትልቅ ትኩረት አድርጎና ኮሚትመንቱን ወስዶ ሕክምና መሳሪያዎችን በክልሉ አቅም እየተገዙ ነው ያሉት። የኤምአርአይ መሳሪያዎች እየተገዙ ነው። ሲቲ ስካን ገዝተን አስገብተናል። በርከት ያሉ ከ60 ከ70 በላይ ለሚደርሱ ሆስፒታሎቻችን የሲቢሲ እና የኬሚስትሪ ማሽኖችን ገዝተናል እና የቀዶ ሕክምና መሳሪያዎችን በተመሳሳይ እየገዛን ያለ ነው ማለት። ስለዚህ ይሄ እንግዲህ ባለፉት ዓመታት የተጀመሩት አሁንም ተጠናክረው ይቀጥላሉ። ስለዚህ እነሱ እየቀጠሉ ሲሄዱ አሁን ችግሮቹን እየፈታናቸው እንሄዳለን ብለን ነው የምንወስደው። የጥገና አገልግሎቱን በዛው ትዩ እንዲሄድ ለማድረግ ጥረት ይደረጋል። ከሞላ ጎደል አቅርቦቱ ላይ ግን ዘንድሮም አሁን ወደፊትም እንሰራለን ብለን የያዝነው ስለሆነ የክልሉ መንግስት በዚህ መሰረት እየደገፈን ስለሆነ አሁንም ወደፊትም በተጨማሪነት እያሟላ ነው እንሄዳለን ብለን እንወስዳለን። ሆስፒታሎች ለሚያጋጥሟቸው ችግሮች ሳይበገሩ የሆስፒታሎች ጥምረት ለጥራት ሪፎርምን ተግባራዊ በማድረጋቸው የላቀ አፈጻጸም ማስመዝገብ ችለዋል። የተገኙ ስኬቶችን ቀጣይነት በማረጋገጥ የተገልጋዩን እርካታ ያረጋገጠ ጥራት ያለው የጤና አገልግሎት ለህብረተሰቡ ለመስጠት የሁሉም አካል ርብርብ በእጅጉ ወሳኝ ነው። የሆስፒታሎች ጥምረት ለጥራት ኢኒሼቲቭ ሲጀምር እውነት ለመናገር ይህንን መጀመሪያ ላይ ሐሳቡንም አሰራሩንም የዘረጉት አካላት ሊመሰገኑ ይገባቸዋል ማለት ነው። ትልቅ አገልግሎት አሰጣጥ ይሻሻላል ተብሎ የምንወስደው በዚህ ሪፎርም ነው። ግን ደግሞ ትልቁ ለተቋማት ኃላፊዎችም ለባለሙያውም ለአጋር አካላትም አንድ ያለኝ መልእክት ሪፎርሙን አሁንም የማስቀጠል የመተግበር የአንድ ወቅት አገልግሎት ነው ወይም ደግሞ ሪፎርም ነው ተብሎ እንዳይወሰድ በደንብ በጥንቃቄ መስራት አለብን ብዬ ወስዳለሁ ማለት ነው። በቃ ስራዎቻችን ከዚህ ጋር ተነስተው እንደ አዲስ ሳይሆን የምንጀምረው እየደመርንባቸው ስለምንሄድ በተመሳሳይ ማየት ያስፈልጋል። በሌላ መንገድ እንግዲህ ቀጣይነቱን ለማረጋገጥ አሁንም ተቋማዊ አቅም መጠቀም ያስፈልጋል። ተቋማዊ አቅም መጠቀም ያስፈልጋል። ሀብት ማሰባሰብ ያስፈልጋል። በአካባቢ የተፈጠሩ ችግሮችን አካባቢ መፍትሄ ያስፈልጋቸዋል። ስለዚህ ሊደርሺፑ እና ባለሙያው በደንብ ተጣምሮ ሁለት ነገሮች ላይ ስራ መስራት ያለበት ይመስለኛል። አንዱ ተቋሙን ለማህበረሰቡ ክፍት ማድረግ። ስለዚህ ማህበረሰቡን እያሳተፉ
የተቋሙ ባለቤት ማድረግ ይጠይቃል ማለት ነው። ሁለተኛ የሚፈለገው ተከታታይ የሆኑ የሰራተኞች ፎረም ያስፈልጉታል፣ የስታፍ ፎረም ያስፈልጋል። ምናልባት በሌላ መንገድ መጨረሻ ላይ አጋር አካላት እንግዲህ ማህበረሰቡ ሊሆን ይችላል፣ የተራድኦ ድርጅቶች ሊሆኑ ይችላሉ፣ ሌሎች ተቋማት ሊሆኑ ይችላሉ። ስለዚህ የሆስፒታል የጤና አገልግሎት ትብብር ይፈልጋል። አሁን ደግሞ እየተከተልን ያለው ፖሊሲ መከላከልና አክሞ ማዳን ነው። ከሞላ ጎደል ምናልባትም አክሞ ማዳን እስካሁን ብዙ ድጋፍ አላገኘም ከአጋሮቻችን ማለት ነው። ስለዚህ ይህንን ፖሊሲውን ለማድረግ ደግሞ ድጋፍ ያስፈልገዋል ማለት ነው። በተለይ ደግሞ ከሕክምና መሳሪያ ጋር የተያዙ ድጋፎች አጋሮቻችን እንዲደግፉን እንፈልጋለን ማለት ነው። በአንድ በኩል ግብአቱን በማቅረብ በሌላ መንገድ ደግሞ ከሱ ጋር የተያዘውን ደግሞ የአቅም ግንባታ ስራዎችንም በማሻሻል ረገጥና ምናልባትም የሆስፒታል ኢንዱስትሪው ከዚህ በኋላ የስፔሻሊቲ የሰብ ስፔሻሊቲ አገልግሎቶች የሚሰፉበት ስለሆነ አቅምም ስለሚያስፈልግ ጭምር እሱ ጋር ትብብርና ድጋፍ ያስፈልገናል የበለጠ አጠናክረን ለመቀጠልና ምናልባት በጣም የተሻሻሉ አድቫንስ የሚባሉ ሰርቪሶችን ለመስጠት። ስለዚህ እሱ ጋር ትብብራቸው አይለንና በዛ አጋጣሚም ይህንን ለመደገፍ ፍላጎት ያላችሁም አካላት ጥሪ እንዲደርሳችሁ ፈልጋለሁ ማለት ነው።